ሰላም እንዴት ናችሁ? ሰላም ነኝ። ዛሬ ምን እንዳሳሰበኝ ታውቃላችሁ? ዛሬ ብቻ አይደለም ብዙ ቀን ነው የማስበው። አሁን ያለንበት ዓለም አፈጣጠኑ በጣም ያስፈራል እና በቃ ነገሮች በጣም እንደዚህ በማይፈጥኑበት ጊዜ ናፈቀኝ። በቃ የሆነ ሁሉን ነገር ሳየው when I look around አካባቢን ዙሪያዬን ሳየው በቃ በጣም የነገሮች ፍጥነት የሚያስፈራ ነው እና እንደምታውቁት አጫጭር ቪዲዮ ነው የምንፈልገው። አቴንሽን ስፓናችን አብሮ አጥሯል። አጭር አቴንሽን ስፓን ለነገሮች የምንሰጠው ትኩረት በቃ አጭር ጊዜ ድረስ ነው ትኩረት ማድረግ የምንችለው የሆኑ ነገሮች ላይ። ግንኙነቶች አጫጭር ናቸው። የሆነ ሰው ተጋባ፣ ተፋታ፣ ጓደኛ ሆነ፣ ዋው እነዚህ በጣም የህይወት ጓደኞች ናቸው፣ ወዳጆች ናቸው። ወዳጅነቱ ተቋርጧል። እንደዚህ ነው። አንዱን በሰማንበት ትንፋሽ ገና ተንፈሰን ሳንጨርስ ነው ሌላኛውን ምን ሰማው እና በቃ ነገሮች በጣም አጥረው እንደዚህ የሚቆይ ነገር ረጅም ጊዜ የሚቆይ ነገር እየጠፋ የመጣ ይመስለኛል። ያ በጣም ከዓለም መፍጠን ጋር ተያይዞ የመጣ ነገር ይመስለኛል። ኢቭን ኮሚኒኬት የምናደርግበት መንገድ ተቀይሯል። እንደው ደብዳቤው ቢቀር አሁን ደብዳቤ እንደምታውቁት ጊዜን አቴንሽንን የሚፈልግ ነው። የሆነ ሰው ደብዳቤ መጻፍ ቢፈልግ አንድ ቦታ ተወስኖ ቁጭ ብሎ ቃላት መርጦ አስቦ ተጨንቆ ሙሉ አቴንሽኑን ለዛ ነገር ሰጥቶ ነው መጻፍ ያለበት እና አሁን እንደዚህ በደብዳቤ ጊዜ ምናምን በጣም ሄርት ፌልት የሆኑ ከልብ የሆኑ ጊዜ አቴንሽን የሚፈልጉ ነገሮች ይበዙ ነበረ። now with our phones on our hands እጃችን ላይ ስልክ አለ ምናምንና ያ ወደ ቴክስት እንግዲህ ወደ መጻጻፍ ምናምን ተቀይሯል። ይሁን እሱ እንኳን ይሁን ብንል አሁን ደግሞ የባሰ መጥቷል። ቴክስት ራሱ እንኳን ሰው ሲያደርግላችሁ አጭር ነው ማድረግ የሚፈልገው። ለምሳሌ ረዘም ያለ ቴክስት ለሰዎች መጻፍ ብትፈልጉ ወይም ረዘም ያለ መልእክት ቢኖራችሁ እንዴት ነው ሾርት ፎርም ኦፍ ቴክስት አለ። አሁን እኔ ሾርት ፎርም ኦፍ ቴክስት ከማይገባቸው ሰዎች መካከል አንዷ ነኝ። አይገባኝም ብዙ። ምን ይሆንብኛል መሰላችሁ? ይሄ የአማርኛውን እንግሊዝኛ ለመጻፍ ፈልጎ ነው ምን ለማለት ፈልጎ ነው ሰውየው ብዬ እጨነቃለሁኝና ለምሳሌ ረጅም ነገር ጽፋችሁ እንደዚህ ሆኜ ስላልተመቸኝ ነው ስላልሆነ ነው ብላችሁ ስለሆነ ነገር አብራርታችሁ የሚል መልስ ይመልስላችኋል። ኦኬ መሆኑ ነው እንግዲህ ያው ሎል ምናምን የምታውቁት ማለት ነው እንግዲህ ያው ቴክስት ላይ የተለመደው እና አሁን ደግሞ ሞር እየተጀመረ ያለው ምንድን ነው? አሁን ምን እየሰራሽ ነው? what are you doing right now ምናምን እነሱ ሁላ አጥረው WYD ምናምን የሆነ ምናምን በቃ ሾርት ፎርም ሆነዋል እና ሰዎች የሆነ ሰከንድ 40 ሰከንድ እንኳን ሊሰጡን አይፈልጉም ኤኒሞር። ደብዳቤው ይቅርብን። እንደ ድሮ እንደው በቃል ማውራቱ ሎንግ ኮንቨርሴሽኑ ረጃጅም ንግግሮቹ ምናምን ሁሉ ቀርቶ ጨዋታ ሁሉ ቀርቶ እንደው እዚህ ላለችዋም ለቴክስቷም አጫጭር ከተቻለ ረጅም ፎርም ከሆነም ነገር ይሆን ማሳጠር ሆኗል እና እኔ እንደው ሄደን መጨረሻ ላይ በምልክት እንዳንግባባ ፈራለሁ። ኦልሬዲ ተጀምሯል። ኢሞጂ አለ። እሱ እንደምታውቁት ነው። ኢሞጂም ረጅም ቴክስት ጽፋችሁ ራሳችሁን ኤክስፕሌን አድርጋችሁ አንዳንድ ሰዎች እንደዚህ ታምዝ አፕ ኢሞጂ ይሰጡኛል እና እኔ ፐርሰናሊ አልወድም። ሰዎች ሊያዋሩኝ ከፈለጉ ታይማቸውን ቴክ አድርገው እንዲጽፉልኝ ይፈልጋሉ። የሚጽፉልኝን ነገር ኦር የድምፅ መልእክትም ከሆነ የድምፅ መልእክት ተውልኝ። መጻፍ የማይመቻችሁ ከሆነ በጣም ቢዚ ከሆናችሁ በጣም ፈጣን ፕሮዳክቲቭ መሆን ነው የምፈልገው፣ በጣም ፈጣን ነው ህይወቴ አልችልም የምትሉ ከሆነ ደግሞ ልታዋሩኝ ግድ ከሆነ ስታዋሩኝ ታይማችሁን ቴክ አድርጋችሁ ጻፉ። ሰው 1 ደቂቃውን ቴክ አድርጎ የሚፈልገውን ነገር የማይጽፍልኝ ከሆነ ባያዋራኝ ይችላል። ይሄ ፐርሰናል ፕሬፈረንስ ነው፣ እኔ ስለማልወድ ነው እና ይሄ ኮሚኒኬሽን ስታይላችንንም የቀየረው ይመስለኛል የዓለም በጣም መፍጠን እና እንደዚህ ብሎ ለሰው መላክ እኔ እንደ ዲስሪስፔክትም ነው የምቆጥረው። በጣም ያናድደኛል። እና ሰው እንደዚህ ብሎ ሲልክልኝ ረጅም ቴክስት ልኬለት ወይ የሆነ ነገር ብዬው ሰውን እንደዚህ ብሎ ሲልክልኝ የመሀል ጣቱን ያወጣብኝ ነው የሚመስለኝ። እኔ እንደው ታምዛፕ አይታየኝም፣ ስድብ ነው የሚታየኝ እና ታትማች ነው ማልወደው እና እኔ አልወድም። ሰዎች ሊያዋሩኝ ከፈለጉ ሪስፔክት ሚ ኤናፍ ቱ ሴይ ዋትኤቨር ዩ ዋንት ቱ ሴይ፣ ሙሉ ወርዱን ሙሉ አረፍተ ነገሩን ጨርሶ ሲል ነው የምወደው እውነት። እና ወደዛ እየሄድን ይመስለኛል። የፍቅር ኮንሰፕቱ ተቀይሯል። ፍቅርም ፍጥነት፣ ሁሉ ነገር ላይ ፍጥነት ሁሉ ነገር ላይ ገባ።
ሁሉ ነገር ኩይክ ሆነ። የሆነ ፍጥን ምግባችን ፈጣን፣ ፋስት ፉድ፣ ፋስት ኒውስ፣ ዜናው ፈጣን መረጃ፣ ፈጣን ዜና፣ ፈጣን ምግብ፣ ፈጣን ኢንስታንት ኮፊ፣ ኢንስታንት ፉድ። በቃ እንዲሁ ማስታወቂያዎቹ ራሱ ስታዩት ሰው የሚፈልገው ነገር ነው ፕሮሞት የሚያደርጉት እና በቃ ፈጣን መረጃ፣ ፈጣን ዜና፣ ፈጣን እንትን እንዲሁ ማይፈጥን የሚረጋጋ ነገር ጠፋ። ፍቅር፣ ወዳጅነት፣ ሪሌሽንሺፕ እነዚህ ሁሉ ውስጥ ገባ ፍጥነትና እንትና አንድ ላይ ናቸው፣ ወዳጃሞች ናቸው፣ ተጋቡ የሚል ዜና እንሰማና ከዛ ገና ተንፍሰን ሳንጨርስ ያንን ዋው ምናምን ብለን እንኳን ደስ ያላችሁ ብለን ሳንጨርስ ተፋቱ። ከዛ ደግሞ ወይኔ ሲያሳዝኑ ብለን ሳንጨርስ አይለ ከሌላ ሰው ጋር ደግሞ እንዴት ነው እንደዚህ ሚዲያ ኮንሰፕሽኑ ይመስለኛል ወደዚህ እየገፋን ያለው። በቃ የሚፈለገው ነገር በቃ ሁሉ ነገር ፈጥኖ እንዴት ነው አሁን እዚህ በተለይ በቃ ዙሪያዬን ሳይ ሰዎች እየነዱ ይበላሉ፣ የሆነ ነገር እየገመጡ ነው የሚነዱት፣ እየነዱ ቡና ይጠጣሉ፣ የሆነ ስራ እየሰሩ ነው። ምግብ እንኳን ተረጋግተን ቁጭ ብለን መብላት በቃ አቅቶናል። ወይ ስክሮል እያደረግን ነው የምንበላው፣ ወይ የሆነ በቃ ግዴታ ነው፣ ወይ ቴክስት እየመለስን ነው፣ የሆነ ነገር ከሆነ ነገር ጋር ነው ተረጋግተን በቃ እርግት ብለን የሆነ ስቲልነስ የሚፈልጉ ነገሮች እየቀሩ አሁን ዓለም የሚያስፈራ ፍጥነት ላይ ለእኔ ፐርሰናሊ ነው እና እናንተም እንደዚህ ከተሰማችሁ ኮመንት ላይ እስቲ ትንሽ ዓለም ቀስ ስትል ማየት ይናፍቀኛል። አንዳንዴ ቁጭ ብሎ እያወሩ ቡና መጠጣት፣ ኢሜል ሳልመልስ የሆነ ነገር ቴክስት ሳልመልስ የሆነ ስልኬን ሳላይ ስለምንም ነገር ሳልጨነቅ ቁጭ እየተረጋግቼ ምግብ መብላት፣ በቃ አንድ ሁለት ገጽ ማንበብ፣ ቡና እየጠጣው ምናምን እፈልጋለሁ። ይሄን ስቲል ሆኜ ኖቲፊኬሽን ሳይረብሸኝ በቃ ይሄ ረሽ የሚያደርገው ዓለም ውስጥ ሳያንቀለቅለኝ በቃ ረሽ የሚለውን መንቀልቀል ከማለት ውጭ ሌላ የተሻለ ወርድ ራሱ የሚገኝለት አይመስለኝም። እና በቃ ቅልቅል ወይ ስክሮል እያደረግን ነው ወይ የሆነ ነገር እያደረግን ነው። ሪል ኮንቨርሴሽኖች፣ ረጅም ሰዓት የሚቆዩ ሪል ኮንቨርሴሽኖች አንዳንድ ጊዜ ከወዳጆቻችን ጋር ወሬ እያወራን እየተጫወትን አንዱ አንዱን ሲያመጣ እሱ የሚያውቀውን እኔ ማላውቀው እንደገና በሀሳብ አለመስማማቱ በቃ እንደው የሚያምር ትርጉም ያለው ደስ የሚል አለ አይደለ? ከሰዎች ጋር የምናደርገው ንግግር ራሱ እየጠፋ ነው እና እነዚህ ሪል ኮንቨርሴሽን ጠፍቶ አንዳንድ ጊዜ እያወራን እየተጫወተን ራሱ ወይኔ ሳነስበው እንደዚህ የሆነ ሰዓቱ በልቻው ምናምን ተባብለን የምንለያየበት ጊዜ አለና ያ የለም። አሁን ከሰዎች ጋር ትንሽ ረዘም ያለ ኮንቨርሴሽን ራሱ ማድረግ ብትፈልጉ እንደው ሰው ሆናችሁባቸው ነው እንጂ ስክሮል ሊያደርጓችሁ ነው የሚፈልጉት እንደዚህ በአካል በጣም ከለምዶብን ማለት ነው። እና እኔ በቃ እየፈራው መጥቻለሁኝ። ሪል ኮንቨርሴሽን ራሱ ከሰው ጋር ማድረግ፣ ረዘም ያለ ነገር ማድረግ፣ ቶሎ ፊት ማየት፣ አይን ማየት፣ እጃቸውን ማየት፣ ስክሮል እንዳያደርጉኝ በሀሳባቸው በኢማጂኔሽናቸው በቃ መፍራት ሁላ እስከምጀምር ድረስ ሪል ኮንቨርሴሽኖች ጠፍቶ ስሎ ዳውን ማድረግ በቃ እኔ ፐርሰናሊ ትንሽ ስሎ ዳውን ማድረግ በቃ ይናፍቀኛል አንዳንድ ቀን እና ፐርፐዝ ሊያደርገዋሉ አንዳንድ ቀን እውነት በቃ አንዳንድ ጊዜ በልጅነት ያደረጓቸው ነገሮች ይናፍቁኛል። ዝም ብሎ የዝናብ ድምፅ ማዳመጥ በጣም ወድ ነበር ልጅ እያለሁ እና የዝናብ አሁን በእርግጥ እኔ የዝናብ ድምፅ ካዳመጥኩ ብዙ ጊዜ ሆኖኛል። እዚህ ህንፃ ላይ ተደርቦ ዝናቡ አይሰማም። ምናልባት አንዳንዴ እንደው እድል ከቀናኝ በመስኮት ምናምን አየዋለሁ ወይ ወጥቼ አየዋለሁኝ ሲዘንብ ካጋጠመኝ እንጂ የዝናብ ድምፅ እውነት ለመናገር አይሰማም ሲጀመርም። ኤኒዌይስ በቃ የሆኑ አሉ አይደለ እንደዚህ ረጋ ያሉ ነገሮች፣ መንፈስን የሚያረጋጉ ነገሮች። አሁን ስፒሪቹዋል ላይፉም ራሱ እንደዛ እንዲሆን ነው ሰው የሚፈልገው። ኮንቪኒየንት የሆነ ነገር በቃ ከሰዓቴ ጋር ከጊዜ ጋር ሁሉ ነገር ከሰዓትና ከጊዜ አንጻር ብቻ ሆነ። በቃ ኢምፖርታንት የሆኑ ነገሮችን ወደ ጊዜ ወደ ሰዓት ወደ ሆነ ነገር ብቻ አውርደናቸው ፍጥን ችኩል በቃ ምንም እንደው የሚያረጋጋን ነገር የለም። በቃ ጸሎቱም ችኮላ ሆነዋል። ስፒሪቹዋል ላይፉም ችኩል ብዙ ነገሮች በቃ ለሆነ ነገር ኮንሰምሽን ነው የሚውሉት ምናምን እና ትንሽ በቃ የሚያረጋጋን ነገር የሆነ ረጋ ማለት። ይህ ዓለም በጣም ቸኮለብኝ። በቃ የሚቸኩል ነገር እየበዛ ነው፣ ደግሞ እየቀነሰ አይመጣም። በቃ እየጨመረ ነው የሚሄደው። በጣም ዓለም እንዲህ ቢፈጥን አንቺ ከቻልሽ አብረሽ መፍጠን ካልቻልሽ ዝም ማለት ነው። ምን አግብቶሽ ነው የምትለፈልፊው ልትሉኝ ትችላላችሁ። የተገባ ጥያቄ ነው።
እንደዚህ በጣም በሚቸኩልና በሚንቀለቀል ዓለም ውስጥ ኢምፖርታንት የሆኑ ነገሮች ዲስአፒር እያደረጉ ነው። በጣም የሚጠቅሙ በጣም ዋጋ ያላቸው ነገሮች እየጠፉብን ስለመሰለኝ ነው። አንዳንድ ነገሮች ር ሜንት ፎር አስ ቱ ኤክስፒሪየንስ ደም ስሎሊ ቀስ ብለን ኤክስፒሪየንስ እንድናረጋቸው ነው ተፈጥሯቸው ራሱ የአንዳንድ ነገሮች ስሪት እና ፍቅር እንደዛ ነው። ሂሊንግ፣ መንፈሳዊ ህይወት፣ መድሃን፣ እርስ በርስ መተካከም፣ እነዚህ ነገሮች በችኮላ በጥድፊያ ማድረግ የምንችላቸው ነገሮች አይደሉም እና እነዚህ ደግሞ እንደ ሰው ለማደግ በጣም ኢምፖርታንት ነገሮች ናቸው። ግሮውስ ደግሞ እድገት ደግሞ በችኮላ በጥድፊያ አይሆንም። አሁን ያለንበት ነገር እነዚህን በጣም ኢምፖርታንት የሆኑ ነገሮች ሰው እንደ ሰው እንዲቆም በጣም ጠቃሚ የሆኑ ነገሮችን እያሳጣን ይመስለኛል። በቃ መጣደፍ፣ መንቀልቀል፣ አሁን ያለንበት የመንቀልቀል በቃ አጭራጭር ነገር የመፈለግ ትዕግስት የሚፈልግ ነገር ይሄ ዓለም በጣም ኢምፔሽንት እያደረገን ይመስለኛል። ኢቨን ፕሮሞት የሚደረጉም ሴል የሚያደርግልን ነገር ይሄ ዓለም አሁን ያለንበት ዓለም ሴል የሚያደርግልን ነገር እሱ ቅድም እንዳልኩት ኢንስታንት ምግብ፣ ኢንስታንት ኑድል፣ ኢንስታንት ኮፊ፣ ቶሎ ውሃ ጨምረህበት ብቻ በቃ ኮፊ ይሆንልሃል። ውሃ አፍልተህ ብቻ ስትጨምረው በቃ ፓስታ፣ ኢንዶሚ በቃ አልር ፍጥን 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 ተረጋግቼ ታይም ወስጄ ማድገበት የምፈልግበት ኢንቴንሽናሊ የማደርገው ነገር ማይንድፉል ሆኜ የማደርገው ነገር እየቀነሰ ሲመጣ እንደ ሰው አናድግም እና ሰው ደግሞ በአይምሮ ብቻ ወይ በሆነ ቴክኖሎጂ ምናምን ብቻ አይደለም የሚያድገው እና ኢሞሽናሊ ስፒሪቹዋሊ ኢማቹር እየሆነን የማያድግ እንጭጭ እየሆነን የሚያስኬደን ይመስለኛል። ለምንድን ነው ያነሳሽው ካላችሁኝ ይሄ ኮንሰርን ስላለ ዙሪያዬንም ሳይ ሰዎች ድክም ብለዋል። በጣም ብዙዎቻችን ድካም ውስጥ ነን። የሆነ የመንፈስ ድካም ውስጥ ነን። የሆነ ኢሞሽናል ኤግዞሽን፣ የአእምሮ ድካም ውስጥ፣ የመንፈስ ድካም ውስጥ፣ የስሜት ድካም ውስጥ ነን ብዙዎቻችን። የአእምሮ ዝለት ገጥሞናል። በቃ በጣም በዙሪያዬን ሳይ በጣም የመዛል ነገር አያለው ሰዎች ላይ ያለ ኤነርጂ የሚያሳዝን ኤነርጂ ነው እና ይሄንን ያመጣብን ይመስለኛል። አንዳንድ ነገሮች ስሎ ዳውን ሆነን ኤክስፒሪየንስ ማድረግ ያለብን ነገሮች አሉ በህይወት። ያ ነው እንደ ሰው የሚያሳድገን ኢሞሽናሊ ጠንካራ የሚያደርገን እና እንደዚህ አይነት ድካሞች እንደዚህ አይነት ዝለቶች እያደረሰብን ይመስለኛል። ሁሉ ነገር ፈጣን ቴክስት እንኳን ለመመለስ 1 ደቂቃ እንኳን ቴክ አድርጎ እንደዚህ ነው ብሎ ለማለት ሰው የሚያቅተው ዘመን እንደዚህ ምናምን የሚል ኢሞጂ ይልክላችኋል እና እኔ እንደውስ እውነት አንዳንድ ነገሮች ስሎው ዳውን ብናረግ ትንሽ ብንረጋጋ በጣም ይፈልጋሉ ያንን ነገሮች ብዬ ስላሰብኩ ነው። እስቲ እናንተ ደግሞ የምታስቡትን ሰላም የሚገኘው እድገት የሚገኘው የውስጥ ሰላም የሚገኘው ኮንስታንት ኖይዝ ባለበት አይደለም። ኢቨን ቅድም እንዳልኩት በጣም ኢምፖርታንት የሆኑ ነገሮች ውስጥ ይገባብናል። መንፈሳዊ ህይወት ላይ ይገባብናል። ኖቲፊኬሽን እዚህ ጋር እየጮኸ ነው ሰው ጸሎት የሚያደርገው፣ ሀሳቡ ተከፋፍለዋል። ሰው ከአምላኩ ጋር እንኳን ለመቀመጥ ጊዜ እንዴት ያጣል? የሚገርም እኮ ነው። ጊዜ ለሰጠ አምላክ እንኳን ጊዜ ለመስጠት በቃ ችኮላ ላይ ነን፣ ጥድፊያ ላይ ነን ሁሉ ነገር እና እስቲ እናንተም እንደኔ ይህ ዓለም ፈጥኖባችኋል ወይስ እኔ ዘግይቼ ነው ወይስ እኔ ተንቀራፍፌ ነው? እስቲ በኮመንት ላይ አሳውቁኝ። ጀስት የመጣልኝን ሀሳብ ላጋራችሁ ብዬ ነው። በሌሎች ቪዲዮዎች እንገናኛለን። ስላዳመጣችሁኝ አመሰግናለሁ። ቻው።